9 ቀን ሁለተኛው ወር 2026 ዓመተ ምህረት የአቶ ንጉሴ ይግዛው አጭር የህይወት ታሪክ ከእህቱ ከወይዘሮ የሻረግ ይግዛው ተዘጋጅቶ በግጥም ደራሲው ካሳሁን ውበት ተነቦ ፎቶግራፉ ጋር በማቀናበር ለሁለተኛ ዓመታቱ እንዲህ ሲል ይቀርባል። በመጀመሪያ ነፍስ ይማር እህቱም እንድትላለች። ለአቶ ንጉሴ ይግዛው የህይወት ታሪክ ከወይዘሮ የሻረግ ይግዛው ተዘጋጅቶ እንዲህ ሲል ይቀርባል ትላለች። አቶ ንጉሴ ይግዛው ከአባታቸው ከአቶ ይግዛው ኤልያስ ከእናታቸው ከወይዘሮ ቦሰና ሲሳይ ጎሽኮ ከተባለው አገር በ1941 ዓ.ም ተወልደው በተወለዱ በ83 ዓመታቸው ከዚህ ዓለም በሞት ተለዩትልና ከዚህ የሚከተለውን ግጥም እንጉርጉሮ እንዲህ ስትል ታቀርበዋለች። ለንጉሴ ይግዛው ግጥም ጻፍኩለት፣ ያሳለፈው ታሪክ ኢትዮጵያ መሬት፣ አገሩ ያውቀዋል የሱን ጀግንነት፣ በግጥም እንጉርጉሮ ልመስክርለት፣ በሞት ከተለየን ሁለተኛ ዓመት፣ ቄሶች ተሰብሰቡ ባካችሁ ፍቱት፣ ምንሽሩን ይዞ በማውሪ ሲወርድ፣ ንጉሴ ይግዛው የወንዶች ወንድ፣ ታልነኩት አይነካ ጥቃትም አይወድ፣ ዛሬም አስደከመው ገባተ ጉድጓድ። ዘመን ሲተላለፍ ሲቆጠር ወራት፣ ክረምትና በጋ ቀንና ሌሊት፣ የአዳም ልጅ በሙሉ ሲገባ መሬት፣ የታደለውን ወስጦታው ከጥንት፣ የንጉሴን መልክ ሳፈሩ በልቶት፣ ሀቲቱም ልጆቹም በንባ ቢጠሩት፣ እንደተኛ ቀርቷል ዛሬም አስደክሞት። የገበሬው ሙያ ታሪኩ ሲነገር፣ የበሬ ዕቃው ልዩ ሞፈርና ቀንበር፣ የተስተካከለው ማረሻና ድግር፣ አብልቶ የሚያጠግብ ከተማና ገጠር፣ ያሳለፈው ዓለም እንዲህ ነው ነበር። እህትን ለጉርሻ ወንድም ለጥቃት፣ እንደምን ይረሳል የአባት ዳርንጎት፣ አባቴም በግጥም በንባ ጠራሁት፣ ወንድሜ መጥቷል ተቀበል አልኩት፣ መንግሥተ ሰማያት ገነት አዋርሱት። ጃሎ ባያቅራሩ ፈካሪም ፈክሩ፣ ትጥቅና መሳሪያ ይምጣ ምንሽሩ፣ አባ ደፋር ወንዱ ይኖራል ከበሩ፣ ያለፈውን ዓለም ኢትዮጵያ ንገሩ። ደፋር እንዳንበሳ ፈጣን እንደ ነብር፣ ለንጉሴ ይግዛው ግጥም ሳንጎራጉር፣ ያለፈውን ዓለም ለልጅ ልጅ ይነገር፣ ኢትዮጵያ በሙሉ ቁሟል ሊመሰክር። እንኳን እስከ ሥራ ቁጭ ብዬ ከቤቴ ወንድሜ ያልኩኝ ስምህን መጥራቴ፣ ልደክም ነው እንጂ በከንቱ ልፋቴ፣ ሳለቅስ እውላለሁ እንደ ልጅነቴ። ዛሬም በዓመታት በቀብርህ ደርሰን፣ ከቀብርህ በላይ ችቦ አበባ ኑረን፣ በእንባ እየተራጨን ተመለስነ ዙረን። ትመጣለህ ብለን እያየን በሩን፣ ለካስ ቁርጥ ሆኗል መለየታችን። መንግሥተ ሰማያት ይማር ነፍስህን ትላለች። እኔም የግጥም ደራሲው ይህንን አንብቤ ከፎቶግራፉ ጋር በማቀናበር ለዓመታቱ መታሰቢያ እንዲህ ስል አቀርበዋለሁ።